ችግር የለውም። የምታገባኝ ከኔ ጋር መኪና ውስጥ የምንኖር ካለች ዘመድነት በቤተሰብ ታስጠጋክ። በቤተሰብነት ችግር ክርስቲያን ያስጠጉክ እንጂ አንድ ሴት ወንድ አልፈልግም፣ አላምንም። ዱባይ ላይ ወንድ አላምንም። ሴት ልጅ ለብቻሽ ያለሽ በዘመድነት ወደ ራስሽ የምታስጠጊኝ አንድ ቀንም አታድሩም። ወዲያው ባልና ሚስት ሆናላችሁ። ወዲያው ዛሬ ቀን ብታስጠጋው ለጽድቅ ይሆነኛል ብላ ብታስጠጋው ማታ ሼክ ይዞ ይመጣል። ኒካል ያስር ማይሄድም ማታ ባህላል ነው ምንተኛው ይልና ሄዶ ሼክ ይዞ ይመጣል። ኒካል ያስር ሆነ እያለች ነው። ወላሂ እኔ ብትይው ፎሎ አርጊ በዳትሽ እንደ ቤተሰብ ወንዶች ያሉበት ቤት ወንድሞቿ ከወንድሞቿ ጋር አብራ ምትኖር አልገባም። እንደዚህ አይነት ቤት እብድ አልሳመኝም። ለካ ዋትሳፕ ላይ ያልመለሱት ዋይፋይ ጠፍቶ ነው ጋይስ። ዋይፋይ አጥፍተው እኮ ነው። ቤት እንዳይከፈት ሽማግሌ ልክ ነበር። ቤት አይከፈትልን ተብሏል። ይሄን ነው በቃ። እንኳን ደስ አላችሁ። ወይ ፈጣሪ ወይታለች ታደመጣን ተጻፋ ኮመንት የሙባረክ ሚስትን ጀግና ብለናታል። እንደዚህ ባሎቻችሁ ሁለተኛ ሚስት ያገቡባቸው አውጥታችሁ ከቤት አባሯቸው። ይብላኝ ለእናንተ እንጂ አንድ ሳምንት ነው የሚቸገረው። ትረጋጋለች። ከዛ ሚስትህ ሰራተኛ ነኝ እኔ እሰራለሁ፣ አገባለሁ። አመን ችግር ያለው ታዲያ ማነው ማቃብጣላችሁብኝ እንዴ? እንዳላገባችሁ ምን እየሰማችሁ የምታገባ ካለች እንግዲህ ኦልሬዲ ሚስት እንዳለግ እያወቀች ሶስተኛ ሆና የምትገባ ካለች የራሷ ጉዳይ። ምን አገባ? ተባርሬ አራት መገባለሁ። ተባርሬ ውጭ ሴት ልጅ እኮ ታዝናለች እኮ እንዳንቺ አይደለችም። እያወቀች አዝና የምታስገባ ከሆነ የራሷ ጉዳይ። ነገ እንደ መሪማ ወጣ ሚዲያ ላይ ታለቅሳለች። ነገር አይ ተባርሬ ውጭ ልቀር ነው። ኧረ በእናትሽ ቤት ተከራይተህ ብቻ ኑር። ሚስትህ ተረጋግታ ና ግባ ብላ እስክትፈቅድልህ ድረስ። ኧረ አቦ